ብሎ ነው። ማን እንዳይፈትናችሁ ተብሎ ነው የተቀመጠው? ሰይጣን እንዳይፈትናችሁ። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳችሁን ስላለመግዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ ነው የተባለ። በቃ ከትዳር በኋላ ሌላ ቦታ ላይ መገኘት ምናምን የሚባል የለም። አብራችሁ ሁኑ፣ ሰይጣን ይፈትናችኋል። ለዛ እኮ ነው አሁን በጥሩ ባልነበር የነበር ዛሬ እንደሆነ ጥሩ ሚስት ነበረች ያት ይጀምሩ እና ታዲያ እንዴት ይሁን ታዲያ አብራችሁ ነው እየተባለ ፈተናው ከባድ ነው እየተባለ ለሰይጣን መንገድ በር አትክፈቱለት እየተባለ እኛ ለሰይጣን ቦግ አድርገን ከፍተን ተፈተንኩ ለምን እንላለን? ስለዚህ ከትዳር በኋላ አገር ጥሎ መሰደድ አይቻልም። ግን ከሆነ ደግሞ ከዛ በኋላ ከንስሐ አባት ጋር እየተወያዩ ስጋው ደግሞ ሊቀበል ይችላል ማለት ነው። እሷ ባለችበት ቦታ ስጋው ደግሞ እየናፈቀች ነው እንዲህ ብላ አይደለም። ነገር ግን ባለበት ሆነ ይመስላል አንድ ሀገርም ሆኖ ከተለያየ ቦታ ሆኖ ስጋው ደግሞ ሊወስድ ይችላል። እንግዲህ በአንድ ቤተክርስቲያን በአንድ ካህን በአንድ እንትን ብቻ አይሆንም እና ይሄ ነው። አመሰግናለሁ። ግልጽ ሆኜ ከሆነ ወይስ እናንተ ጠይቃችሁትን ጥያቄውን አልተረድቼ ከሆነ ደግሞ ቃልዎትን ያሰማልና ጸጋውን ያብዛለው በትክክል መልሰውልና ጸጋው በዛለ ተከልክሎ ተመለስ ያርግልን ወለተ ሰንበት ከተመለሰን ተመልሶልኛል በይ እሺ መምህራችን ቃላት ያሰማልን። ግልጽ ያልሆነለት ካለ ከታችም ከላይም ጥያቄ ማንሳት ትችላላችሁ። ወደ ሌላ ጥያቄ ከመግባታችን በፊት ከታችም ያላችሁ ከላይም ያላችሁ ጥያቄ ግልጽ ካልሆነላችሁ ማለት ነው እንዲያብራሩላችሁ እዚሁ ላይ በእጅ ምልክት አሳዩን ከታች ካላችሁ። ጥያቄ ከሌላችሁ ወደ ሁለተኛው ጥያቄ እንሄዳለን ማለት ነው። አንተ እንትን አብረህ እሺ ጥያቄ ከሌላችሁ ወደ ሁለተኛው እንሄዳለን። ይሰማል? እኔ ታየ ይሰማል። እሺ ጥያቄ ቁጥር 2 እንዲህ ይላል። በስደት ያለን ብዙዎቻችን በመንፈሳዊ ሕይወት ለመትጋት እንሞክራለን እዚህ እስካለን ድረስ። ነገር ግን ከስደት መልስ ሁሉን ነገር እንተዋለን። እንዲያው ከስደት መልስ መንፈሳዊ ሕይወት የበረታ እንድንሆን ምን ማድረግ ይኖርብናል ነው የሚለው። እሺ እግዚአብሔር እሺ ዲያቆን አለ ሌላ ምናልባት አቋረጥኩኝ። የለም አልቋል። ይሄው ነው። እሺ እግዚአብሔር ይስጥልኝ። አመሰግናለሁ። እንግዲህ በነገራችን ላይ አንዳንድ ጊዜ ሰው ክርስትናውን ጠበቅ የሚያደርገው መቼ ነው? አንዳንዴ ችግር ሲገጥመው ክርስትናውን ዝናና የሚል በጣም ብዙ ሰው አለ። ክርስትና ምንድነው የሚባለው? ይሄ በሁኔታዎቹ የሚወሰን ክርስትና እስከ መጨረሻው ድረስ የጸና እርሱ ይድናል ነው በቃ እንጂ የሆነ ጊዜ ከውዳሴ ማርያም የተማረ የሆነ ጊዜ መዝሙረ ዳዊት የደረሰ ከዛ በኋላ ደግሞ አገር ቤት ሲመጣ ያን ሁሉ ነገር ተጥሎ የሚቀር ከሆነ ምን ዋጋ አለው? ምን ተማራ አይባልም። በእውነት ጊዜውን አባከነ ይባል። ምን መማር ነው ይሄ? እዚህ እናት አባቴ ስላልልም ነው እንዴ መንፈሳዊ መማር የፈለኩት? እግዚአብሔር ስለሚያስፈልገኝ። እግዚአብሔር ደግሞ አገር ውስጥ ያስፈልገናል፣ ውጭም ያስፈልገናል። በማንኛውም ጊዜ ከኛ
ጥሎን የማይርቅ አምላክ ብቻ ነው። ስለዚህ እግዚአብሔር ኢትዮጵያ ውስጥ ያስፈልገናል፣ ውጭም ስትኖሩ ያስፈልጋል። ችግሮች እንኳን አስገድደውን ወደ መንፈሳዊ ማህበር ቢያመጡን ከዛ በኋላ ግን በዛ ተጣብቀን ሰው በምንም በአንድም በሌላ ሊጠራ ይችላል። መጠራቱን ግን አጽንቶ ማስቀጠል የራሱ። ስለዚህ ሰው እኔ እንግዲህ ባለፈውም እናንተ ማህበርም ስለምትከታተሉ በዩቲዩብ ላይም እንደው መንፈሳዊ ህይወታችን እንዴት አጽንተን መሄድ አለብን የሚለውን እንደ ትንሽ ከለስ አድርጌ መጨረሻ ላይ በአጭር ጊዜ ውስጥ ለመጨረስ የመጀመሪያው ሰው መንፈሳዊ ህይወቱ እንደ ጸና እንዲቀጥል ከፈለገ በየጊዜው ራሱን መመርመር አለበት። በየጊዜው ለምሳሌ ምሽት ሊሆን ይችላል። ማታ ሲደርስ ከመተኛቱ በፊት ዛሬ እንዴት ዋልኩኝ ብሎ ማሰብ። እንዴት ነው የሚመረምር ከተባለ ዛሬ እንዴት ዋልኩ ብሎ ይመረምር። እስቲ ዛሬ ከእግዚአብሔር ጋር የነበረኝ ግንኙነት እንዴት ነበር? ጸሎት ጸልያለሁ? መጽሐፍ ቅዱስን አንብቤያለሁ? እግዚአብሔርን እያሰብኩት ነው ወይ ዋልኩ? ስራዬ ሁሉ እግዚአብሔር የሚከብርበት ነበር ወይ ብሎ ራስን ማየት። ይሄ ትልቅ ነገር ነው። በሃይማኖት ስትኖሩ ራሳችሁን መርምሩ ነው። ክርስቲያን ሁል ጊዜ ራሱን እየመረመረ የሚኖር መሆን አለበት። ስለዚህ አንዳንዴ ለምን መሰላችሁ እንደው አንዳንድ ሰው ተስፋ ቆርጦ የሚሄድ ከመንፈሳዊ ህይወት እንኳን መውጣቱን ሳያውቀው የቆመ የሚመስለው እንዳይወድቅ ይጠንቀቅ እንደተባለው ከእግዚአብሔር ተለይቶ እያለ ሁሉ ያለ ሆኖ ይመስልበት ይችላል። ለምን ከተባለ ስለማንመረምር ራሳችን። ዛሬ ጸሎት ጠዋት ላይ ጸልያለሁ፣ ማህበር ላይ የሚጸለየው ጸሎት ተሳትፌያለሁ። አንቺ እንኳን ቁጭ ብለን አዳምጠና መጽሐፍ ቅዱስን ሳነብያለሁ። እግዚአብሔርን እንዴት ነው ያሰብኩት ነው ማለት ዛሬ ስራዬ ሁሉ እግዚአብሔር የሚከብርበት ነው። እግዚአብሔር ጋር ያለኝ ግንኙነት። ሁለተኛው ከሰዎች ጋር ያለኝ ግንኙነት። ሰውን አሳዝኛለሁ ወይስ ሰው አሳዝኖኛል? ተቆጥቻለሁ፣ አምቻለሁ ወይስ ሰውን ረድቻለሁ፣ አግዣለሁ? ወደ መንፈሳዊ ማህበር እንዲመጡ ጥረት አድርጌያለሁ? አንዳንዶችን ከሳት ነጥቃቸው አውጡ ይላል። ከዘፈን ነጥቀን ለምንድን ነው ማናወጣው? ከዝሙት ቦታ ነጥቀን ለምንድን ነው ማናወጣው? ከሰው ጋር የነበረን ግንኙነት ዛሬ ሐሳብ በውስጤ ሲመላለስ ነው ትዕቢትን አሳይቻለሁ ብሎ እነዚህን ሶስት ነገሮችን ማየት መልካም ነው። ማየት ነው። በመዝሙረ ዳዊት መዝሙር 4 ቁጥር 4 ላይ በመኝታችሁ ላይ ሳላችሁ በልባችሁ ተናገሩ ዝምም በሉ። አያት በልባችሁ ተናገሩ ዝምም በሉ። የልብ ንግግር አውጥተን ምንድነው ማለት ነው? ራሳችንን ዝም ብለን የምናይበት ጊዜ ያስፈልጋል። በሰቆቃወ ኤርምያስ ምዕራፍ 3 ቁጥር 40 ላይ መንገዳችንን እንመርምር እንፈትሽ ወደ እግዚአብሔርም እንመለስ ይላል። ይህ መመርመሩ ለምንድን ነው ከተባለ ወደ እግዚአብሔር እንመለስ ታዲያ እንድንመለስ ከወደድን ከራቀን እንደው ወደ ጥልቁ ተወርውረን ከመጨረሻው ድረስ ከሄድን በኋላ ክፉ ደግሞ ሰይጣን የዛን ጊዜማ ደግሞ ተስፋ ወደ ማስቆረጥ ነው። አያችሁ ሰው ግን ራሱን ይፈትን ቅድም ስንላል ነበር። ይሄ ራስን መመርመር ራስን ማየት። ስለዚህ ራሳችንን ማየት ከእግዚአብሔር ጋር የነበረንን ከጓደኞቻችን ጋር የነበረንንና ለራሳችን የነበረን ነገር ደግሞ ማየት ያስፈልጋል። ቅዱስ ዮሐንስ አፈወርቅ ያለውንም የቀኑ ስራህን ሲያበቃ ወደ መኝታ ከመሄድ በፊት ፍርድ ቤት ትከል፣ ህሊናህን ዳኛ አድርገህ ቁጭ በል፣ የቀኑ ውሎህን አንድ ባንድ ጠይቅ፣ የሰራኸውን ስህተት ገስጽ፣ ያደረገውን በጎ ነገር ደግሞ ለእግዚአብሔር ምስጋና አቅርብ። ይህንን ካደረግ ነገ ስትነሳ የተሻልክ ሰው ትሆናለህ።
ግሩም እኮ ነው በእውነት የአባቶቻችን ነበር። ማሰብ አለብህ አለ። የቀን ስራህን ሲያበቃ ወደ መኝታ ስትል ከመሄድህ በፊት ፍርድ ቤት ለራስህ ትከራለህ። ዳኛ ህሊናህን አድርገው ቁጭ በል የቀኑ ውሎህን ጠይቅ። የሰራኸውን ስህተት ለምን መሆን የለበትም ብለህ ራስህን ገስጽ። ወደ ንስሐ አባት ወደ ንስሐ ለመግባት ያደረከው በጎ ነገር ደግሞ ካለ ደግሞ እግዚአብሔር ሆይ ይህንን እንዳደረግ ስለረዳህ አመሰግናለሁ ብለህ እግዚአብሔርን አመስግን። ይህንን ካደረግ ነገ ስትነሳ አንተ የተሻለ ሰው ትሆናለህ። ስለዚህ ነጋችን ጥሩ እንዲሆን ዛሬያችንን መገምገም ነው። ስለዚህ እንዲህ ነው። በየቀኑ ከገመገማችሁ እዛም አገር ቤትም ሆናችሁ የትም ሆናችሁ በየቀኑ ከገመገምን ራሳችንን ለመንፈሳዊ ህይወት አልተቸገርም። ካልገመገምነው ግን ነው ያው ያለ ምንድነው ያለሽ መስሎሻል ነው ተበልተሽ አልቀሻል የሚባል ነገር አለ። ማሊያችን ክርስቲያን መስሎ ውስጣችን ግን ሌላ ቦታ ላይ ሊገኝ ይችላል። ስለዚህ ይሄ የመጀመሪያው አንድ ሰው ክርስትናውን አጽንቶ ለመቀጠል አገር ቤትም ሆነ ውጭም ሆነ ማድረግ ያለበት ራሱን መፈተሽ ነው ያለበት። ሁለተኛ አንደበቱን የገታ መሆን አለበት። ሁሉ ጊዜ ለምንድን ነው እዛ ድሮ የምናውቃቸው ወረኞች ጋር አብረን እንሄዳለን፣ እዛ እኛም አፋችን ከነሱ ጋር ይውላል፣ ስናማ እንውላለን። የከሌማ የሚገርምሽ የከሌማ የሚገርምህ ምናምን ስንበባል እንውላለን። አያችሁ ብዙ ጊዜ ጨዋታ ነው የሚበልጥብን። ጨዋታ ላይ ያለው ወሬ ሌላ ምን አለስ? ስለዚህ ድሮ የምናስበውን ጸሎት፣ ድሮ የምንከታተለውን ቅዳሴ በቀጥታ ስርጭት እንኳን አያችሁ ተቸግረን እንኳን የተከታተለውን የቀጥታ ስርጭቱን እንኳን እግዚአብሔር ስላደለን ብላችሁ በበረከት ያደረጋችሁት በአካል ካህናት እየጸለዩ እየቀደሱ የምታዩበትን ቦታ እንድትረሱ እናደርግ። ያ የትናንት ናፍቆታችን ዛሬ ሊመጣ ይገባል እና አንደበትን አለመቆጣጠር ነው። አንደበትን አለመቆጣጠር አያችሁ ለምንድን ነው አንደበት አለመቆጣጠር? አንደኛ አንደበት ካልቆጣጠር ነው አይምሯችን ከእግዚአብሔር ይልቅ በሰዎች ወሬ ላይ እንዲያተኩር ይሆናል እና እግዚአብሔርን እየረሳን እንሄዳለን። ከዚያ ደግሞ በንግግራችን ውስጥ ደግሞ ኃጢአት ይኖራል፣ ውሸት ይኖራል፣ ሐሜት ይኖራል፣ ፍርድ፣ ትዕቢት ምናምን ይኖርበታል። በስደት ያጠራቀምነውን መንፈሳዊ ጸጋ በሐሜት ወሬ ልናጠፋው እንችላለን። ስለዚህ ራስን መቆጠብ ያስፈልጋል። ለምን ዝምታ ራስን ለማየት ጊዜ መስጠት ነው በሚለው እና ወሬኛ ከሆነ ወራ አሁን ደግሞ ከሷው ደግሞ እስቲ ደግሞ የከሊት ስንል እንደዚያ ስንል ለማንኑ እየረሳን እንሄዳለን። እግዚአብሔርን አይምሯችን ከእግዚአብሔር ይልቅ በሰዎች ወሬ ላይ ትኩረት እንዲያደርግ እናደርጋለን። ቆይስ ደግሞ የከሊት ስንል የእግዚአብሔርን እየረሳን እንመጣና እዚያ እኮ ሀገር ቤት እኮ እንደው በእውነቱ ለክርስትና አይመችም። የሚመቸው ስደት ነበር ወደሚል የሚመቸው አገር ቤት ነው በእውነት ወደድንም ጠላን። ይሄ ነገር ያለበት ቦታ ላይ ልቆም ብትሉ ልቆምበት በጣም ሂጄ ላሸት ብትሉ ወዳችሁ በጣምም እየሸተታችሁ ቅዳሴውን እየተሳተፋችሁ በዓይናችሁ እያያችሁ በአፍንጫችሁ እያሸተታችሁ በጆሮአችሁ እየሰማችሁ የምትባረኩበት ቦታ ነው። ክርስትና እዚያ ቀረም ይባላል። ስለዚህ ወሬኛ መሆን ነው ትልቁ እና ከዛ ከእንትን ጋር ላውራት እንላለን፣ ከእንትናም ጋር ላውራት እንላለን። ከሁሉ ጋር እናውራት ስንል የእግዚአብሔር ጋር የምናወራበት ጊዜ ስናጣ ያይሆን ዝምታን የሚፈልግ አንደበቱን የሚገታ ሰው ግን ቁጥብ ነው። ብዙ ወሬ አያወራም። በንግግሮች ውስጥ ኃጢአት አይኖርም። ከእግዚአብሔር ጋር ያለውን ጊዜም በትኩረትና በአግባቡ ይይዛል። ስለዚህ እና ዝም ብለን አፋችን እንዳመጣልን ሁሉ የምንናገር የምንፈቅድ ከሆነ ወሬኞችን እየፈለግን ልክ እንደኛ ወሬኛ ስንፈልግ እንውላለን። ከዛ በኋላ እግዚአብሔር ይመስገን። ስለዚህ ዝምታን መለማመድ አለብን። ዝምታ ቅዱስ ኤፍሬም ሶርያዊ አንደበቴ ሆይ እኔ በአንተ ምክንያት እንዳላፈር
አንቺ በእኔ ምክንያት ዝም በይ ይላል። እኔ እንዳላፍርብሽ አንደበቴ አለ አንቺ በእኔ ምክንያት ለእኔ ብለሽ ዝም በይ እና ዝምታ ሲባል ከዚህ በፊትም ያው እንደነገርኳችሁ ዝምታ ከእግዚአብሔር ጋር ያለን ግንኙነት የሚጨምር ነው። በዝምታ ውስጥ እግዚአብሔር ጋር ነው የምንነጋገረው። ዝምታ ማለት ዝም ብሎ እንደው ከዓለም ተለይቶ ከእግዚአብሔርም ተለይቶ መኖር ማለት አይደለም። ለእግዚአብሔር ጊዜ መስጠት ማለት ነው እና አባ ጳሜንም አንድ ሰው ዝምተኛ መስሎ ሊታይ ይችላል እና ነገር ግን ይላል አባ ጳሜ በሰዎች የሚፈርድ ከሆነ እርሱ ቀንና ሌሊት የሚለፈልፍ የማያቋርጥ ወሬኛ ነው ይላል። አንድ ሰው ዝምተኛ መስሎ ሊታይ ይችላል አፉ ዝም ብሎ፣ ነገር ግን ልቡ ሰዎች ላይ የሚፈርድ ከሆነ ቀንና ሌሊት የሚለፈልፍ የማያቋርጥ ወሬኛ ጋር እንድንገናኝ ያደርገናል። ስንናገር እንኳን መናገር ካለብን አራት ነገሮችን አይተን ነው ይላል አባቶቻችን። አንደኛው የምናገረው ነገር እውነት ነው ካልሆነ እንተው ይቅር። ሁለተኛ የምንናገረው ነገር አስፈላጊ ነው ወይ? አስፈላጊ ካልሆነ የግድ እኮ መናገር የለብንም። ሶስተኛ የምንናገረው ነገር ፍቅርን ያመጣል፣ አንድነትን ያመጣል፣ መስማማትን ያመጣል። ምን አነጋገር በፍቅር የተሞላ ነው? በንዴት፣ በብስጭት፣ በቁጭት አንዳንድ እንናገራለን። ይሄ ምን ይሰራል? እንዲህ አይነት ነገር ትርጉም የለው፣ ሰላም የለው፣ ለውስጣችን ሰላም አይሰጥ፣ ሰዎችን አይመልስ፣ አይቀይር፣ ከንቱ ልፋት፣ እኛ ራሱ ባዶነት እንዲሰማን የሚያደርግ ወይ ደግሞ በሽተኛ በዚያ በንዴታችን በሽተኛ እንዲሆን የሚያደርግን ካልሆነ በስተቀር ትርጉም የለው። ንግግራችን በጨው እንደተቀመመ ይሆን አይደል? በጨው ስለዚህ ያ ነው በፍቅር የተሞላበት ንግግር እንዲሆን ፍቅርን የሚያመጣ መሆን አለበት የምንነጋገረው ነገር። ከዛ በተጨማሪ ደግሞ በንግግራችን እግዚአብሔር ይከብርበታል ነው ማለት። ያ ማለት ለመንፈሳዊ ነገር መናገር ከመንፈሳዊ ውጭ የሆነው ነገር ዝምታ ነው ማለት ነው። አሁን የምንነጋገረው ነገር መቼም ለፍላፊ አያስፈልግም። የምናወራው ቃል እግዚአብሔር ነው። ከዚህ ውጭ ያለው ላይ ግን ዝምታን መምረጥ በጣም ጥሩ ነው። ይሄ ዝም ብሎ እንተናማ የሚገርምሽ ነገር እያን የምንለው ነገር እግዚአብሔርን እንድንረሳ ያደርገንና በቃ በወሬ ተጠምደን የእግዚአብሔር ጊዜ እንድናጣ ያደርገናል። ወሬኝነት ነው አንዱ እግዚአብሔርን የሚያሳጣል። ስለዚህ ዝምታን ሁልጊዜም ቢሆን እንትን ማለት ከእግዚአብሔር ጋር ያለን ግንኙነት መቀጠል ነው። ዝም የሚል ሰው ወይም ደግሞ የማይለፈልፍ ሰው የውስጥ ሰላም የልብ ሰላም አለው። ጸሎት እና ጥበበኛም ማለት ነው። ሌላ በመንፈሳዊ ህይወት ጠንክረን ብንሄድ ትናንትና እንዲህ ነበር ዛሬም እንዲህ ነን ላለ ማለት መከራን በሚገጥመን ጊዜ ትዕግስት የምማርበት ትምህርት ቤቴ ነው ብሎ ማለት አያችሁ። በመከራ ታገሱ ሮሜ 12:12 ላይ በመከራ ታገሱ ነው። ለምን ታገሱ? በመከራ መከራ ከመጣ ምን ታገሱ? ፈተና ከሌለ ቅድስና የለም አይደል? አባቶቻችን ፈተና የቅድስና ምንጭ መሆኑን ማወቅ። አሁን ብዙዎቻችን ከእግዚአብሔር የሚያደርገን ፈተና አገር ቤት ሲመጡ ብዙ ሰራበታለሁ ያሉት ነገር ባዶ ሲሆንባቸው በቃ ከእግዚአብሔር ጋር በቃ ልኩስ ነው። እግዚአብሔር ሆይ ይሄንን ምን አደረግኩ? እግዚአብሔር ሆይ ይሄንን ለምን አደረግ? ያደረግነው እኛ የምንጠይቀው እግዚአብሔር ተጠያቂ እግዚአብሔር። እኔ ሁሉም ነው የሚለኝ ሆኖ እንደፈለግን ሁሉም ነገር እናደርግና መጨረሻ የምንወቅሰው እግዚአብሔር ስለማይወቅሰን ነው መሰለኝ እግዚአብሔር አይደል? ምንወቅስ እኛ፣ ኃጢአት የሰራን እኛ፣ በደል የሰራን እኛ፣ ተንኮል ብናደርግ እኛ፣ መጨረሻ ደግሞ በተንኮላችን ዋጋ ስናገኝ ደግሞ የምንወቅስ እግዚአብሔር። ስለዚህ ይኸውላችሁ መከራ በሚመጣበት ጊዜ በምንም ይሁን ስራ ማጣት ሊሆን ይችላል፣ ውጭም እያላችሁ ሀገር ውስጥ ያቀዳችሁት ያሰባችሁት ነገርም ባይሳካ እግዚአብሔር የትዕግስት ትምህርት ቤት አስገብቶኝ ነው ብሎ ማለት። ብዙ ጊዜ መከራ የደረሰባቸው ነገር
በማንኛውም መከራ ብዙ እንደዚህ አይደነግጡም፣ አይፈሩ። ትንሽ እየደረሰባቸው ግን ያ ነገር የመጣው በእኛ በራሳችን ችግር ሊሆን ስለሚችል ራሳችንን ማስተካከል። ስራ ማጣት ቢገጥመን መስማማት አቅቶ ነው። እርግጥ ገፍተው የሚያስወጡ የለም እያልኩ አይደለም። መስማማት አቅቶ ነው ወይ ደግሞ ስራ መልመድ ያለብን መቻል ያለብን ስራ ሳንሰራ ቀርተን የሚያስወጡን። አለዚያ በጣም ጥሩ ሰዎች ከሆኑ ማንም ያስወጣ። አንዳንዴ ደግሞ ከአቅም በላይ በሆነ ችግር ሊያስወጣቸው ይችላሉ። ሃይማኖታችሁን አይተው ምናምን ብለው ምናምን። ይሄኛው የዚህን ጊዜ ደግሞ በቃ ትዕግስትን ሊያስተምረን እግዚአብሔር ያስባል ማለት በመከራ ታገሱ የሚለውን ሁልጊዜ ማስታወስ። ወንድሞቼ ሆይ አይደለም የሚል ቅዱስ ያዕቆብ ሐዋርያው ቅዱስ ያዕቆብ ምዕራፍ 1 ከቁጥር 2 እስከ 4 ላይ ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩታል። ፈተናን በደስታ መቀየር እንዲህ አይነት ጥበብ በእውነት ለተሰጣቸው እኛስ እንዴት ስንመጠቀስ በደጉ ጊዜ እናመሰግናለን፣ በእንትኑ ጊዜ ደግሞ ጥለን እንጠፋለን፣ ስናማርር እንኖራለን። ስለዚህ እንደ ሙሉ ደስታ ቁጠሩታል። መከራ ሲገጥማችሁ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩታል። ስለዚህ ትምህርት ቤት የትዕግስት ትምህርት ቤት ገብተን እንግዲህ የትዕግስት ትምህርት ቤት ማለት ትዕግስትን የምንማርበት መሆኑን ማመን ያስፈልጋል። አለዚያ ግን የሆነ ነገር አገር ቤት ስትመጡ ብዙ ነገር ያጋጥማችኋል። አንደኛ ገንዘብ የሚጠይቀው ብዙ ነው። ያን ሁሉ ማሳካሳችሁ ያ ይጠላችኋል፣ ያንተን ይላችኋል፣ ያ ይረብሻችኋል። ሁለተኛ ስራ ለመስራት ትፈልጋላችሁ። ስራ እንድትሰሩ ደግሞ የሚያግዝ ያስፈልጋል። የሚያግዛችሁ ታጣላችሁ። ስራ ብላችሁ ትጀምራላችሁ። ስራው ደግሞ ባለፈው እንዳላችሁት ደግሞ አልሆን ይላል። በዚህ በኩል ስትሉ በዚህ ሁሉ ነገር እንዲህ አይነት ነገር ሲኖር እግዚአብሔርን መርሳት ይመጣል እና በነገሮች በስጋዊ ነገር ብቻ መጠመድ ይመጣል። ስለዚህ እንዲህ አይነት ፈተናዎችን መቋቋም ያቅተንና ከእግዚአብሔር መጣ። ስለዚህ ትዕግስትን መማር መሆን እንዲህ አይነት ትንንሽ ፈተናዎች ሁሉ ከእግዚአብሔር ጋር የሚያጣብቁን ሙጫ ነው። ብዙ ሙጫ ካረጋችሁ ይጣበቃል። በደንብ እንድትጣበቁ ያረጋችኋል። በቃ ከእግዚአብሔር ጋር እንዳንለያይ የሚያደርገን ነው። ምክንያቱም የሁሉ መፍትሄ ያለው በሱ እጅ ነው። ፈተናን አስወግደህ እድናለሁ ብለህ እንዳታስብ ይላል ቅዱስ እንጦንስ። ታላቁ ቅዱስ እንጦንስ ፈተናን አስወግጄ እድናለሁ ብለህ እንዳታስብ፣ ፈተና የድህነት መንገድ ነው። ስለዚህ መከራ ሲገጥመን መከራውን ወደ በረከት መቀየር ነው እና በመከራ ጊዜ ያንን መከራ ሲመጣ ለምን በእኔ ላይ ሆነ ማለት ሳይሆን ለምን እንዲህ ደረሰብኝ እያሉ ማማረር ሳይሆን ጌታ ሆይ እንዲህ እንዲሆን ከፈቀድክ ለኔ የሚጠቅም ነገር ስላለው ነው እና ይሄንን ደግሞ ይሄንን ፈተና እንዳልፈው ትዕግስቱን ስጠኝ ብሎ በትህትና መቀበል አለ። አያችሁ ለምን ይሄንን አደረግብ በቃ ሁሉ ጊዜ ለምን መቀበል ነው። በቃ ፈተና ጌታ ሆይ ይህ እንዲሆን ከፈቀድክ ለኔ የሚጠቅም ነገር ስላለው ነውና አመሰግንሃለሁ። ያን ነገር ተቀብለ እግዚአብሔርን ደግሞ በዛው ውስጥ ማመስገን ስለ ሁሉም ነገር እግዚአብሔር ይመስገን ማለት ነው። በደስታ የሚያመሰግን ብዙ ነው። በመከራ ማመስገን ግን ሰይጣንን የሚያሸንፍ መሳሪያ ነው። በደስታ ጊዜ ማመስገን የተለመደ ነው። በመከራ ጊዜ ግን ማመስገን ሰይጣንን ማሸነፊያ መሳሪያ ነው ይላል። በፈተና ውስጥ ሆኖ የሚያመሰግን ሰው እኮ እድለኛ ነው። በማጣት ውስጥ፣ በችግር ውስጥ፣ በብቸኝነት ውስጥ፣ በመቸገር ውስጥ፣ ሰላም በማጣት ውስጥ ከሚፈልጉት ከሚወዱት ሰው ጋር በመለየት ከአቅም በላይ በሆነ ምክንያት በመለየት ውስጥ ሁሉ እግዚአብሔርን የሚያመሰግን ሰው ዲያብሎስን ድል እያደረገ ለምን እንደዮብ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር ስም የተመሰገነ ነው የሚል ይሆናል። ከዛ በኋላ እንግዲህ ከዛ ፈተና ውስጥ
እንደው ምንድነው የተማርኩት ብሎ ማለት ነው። ለምሳሌ እዚህ መጥቻ አሁን ጥርግርግ አድርጌ ብሰድባችሁ ከዚህ ምን ትላላችሁ ማለት ነው? እዚህ ስድብ ምን ያስተምር ይሆን ብላችሁ ትምህርቱን ነው መፈለግ ያለባችሁ። እንዴ ተማን ሆነ ነው አሁን እዚህ ላይ ከተደሙ ይሄን ከምትለን ማን ኮርገና ነው ወጣ ከዚህ እንዲያው ምንም ብሎ ማድረግ እንዲህ ነው ማድረግ ከምትሉ ኦኬ እግዚአብሔር ዛሬ ሊያስተምረኝ የፈለገ ነገር አለ ከዚህ ውስጥ ሲቆይ ምን ሊያስተምረኝ ፈልጎ ይሆን ብሎ የምትማሩትን ትምህርት መፈለግ ነው እንጂ የምትመልሱት መልስ መፈለግ መሆን የኔ ስድብ ለእናንተ ትህትና ሊያስተምራችሁ ይችላል። የኔ ስድብ እናንተ ራሳችሁን እንድታዩ ሊያደርጋችሁ ይችላል። እናንተ ብትሰድቡኝም በተቃራኒ እኔ ላየው የሚገባኝ ነገር እንዳለኝ የሚያሳየኝ ማየትና ወደ ራሴ እንዳይ የሚያደርግኝ አየት። አሁን ያገር እንዴት እሱ ነው እንዴት ትናገረኛለች ነው የምንለው። አዎ ነው ልክ ነው። እንደዚያ ነው ለኛ ትክክል የሚመስለው አይደለም እንዴ? ዛሬ በዚህ ቸህት የበኩላ እንደው መጥቶ ፈተና የመጣብኝ እግዚአብሔር ሲቆይ ያስተምር ይፈልግ ይሆን ብለን እናይዋለን። ስለዚህ ስንሰደብ ትህትናን፣ ገንዘብ ስናጣ በእግዚአብሔር መደገፍ፣ ህመም ሲመጣ የዚህ ዓለም ከንቱነትን ሊያስተምረን ስለሚሆንችን እግዚአብሔር ሆይ ተመስገን እንላለን። የሚያስተምረን ነገር በዚያ ነው ያለው። አንዳንዴ በገንዘባችን ተመከተል እንግዲህ ብታመም ታከማለሁ ይልበይ ገዝቼ በላለሁ ምናምን እያልን እግዚአብሔር በስተል ሊሆን ይችላል። ስለዚህ ገንዘብ በሙሉ ካጣን በገንዘብ ላይ ተደግፌ ስለነበረ እግዚአብሔር በሱ ላይ እንድደግፍ ስለፈለገ ነው ማለት ብሎ ማለት። ስለዚህ ይህንን በእውነት ማየት ያስፈልጋል። ምንድነው ሲፈተና እግዚአብሔር ሊያስተምር የፈለገው እቺማ ትምህርት አላት ብሎ ማለት እና ይህንን በደንብ አድርጎ መመልከት ያስፈልጋል። ሌላው በእውነት ለመናገር አንዳንዴ ጽድቅ የመሰሉ ኃጢያቶች አሉ። ከነዚያ መቆጠብ ጽድቅ የመሰሉ ነገሮች የሚመስሉ ግን ደግሞ ኃጢያት እና መለየት፣ ክፉን ከመልካም መለየት፣ ከእግዚአብሔር የሆነውና ከሰይጣን የሆነው መለየት። አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር እንደሆኑ መርምሩ። እንዲሁ አንዳንድ ጊዜ በእውነት ለመናገር በጣም ችግር ሆኗል። አሁን ጊዜ ላይ በእውነት አንዳንዴ ትንሽ ትምህርት መማራችን ያው በደንብ ጥልቀት ያለው ትምህርት አለመውሰዳችን በጣም በትንሹ ነገር እንድንጠለፍ ምክንያት ነው። ዲያብሎስ በመላክ እየተመሰለ በቅድስት አርሴማ እየተመሰለ በሌላ እየተመሰለ መጥቶ ሲፈትነው ሁሉ ቅድስት አርሴማ ተገልጣልኝ እንዲህ አርግልኝ እንዲሁም እንዲህ አይነት ነገሮችን መለየት የምንችል መሆን አለብን። ጸንተን ለምን አረዘ ትግሉ ሰይጣን በል ተናገር እየተባለ እንዲያስተምር መፍቀድ የለብንም። ዝም በል መባል ነው ያለበት። መንፈስን ሁሉ አትመኑ፣ ነገር ግን መናፍስ ከእግዚአብሔር እንደሆነ መርምሩ የተባለው ለዚህ ዛሬ ሰይጣንን መለፍለፍ በዚህ ይሄው ለፈለፈኩ አዳምጡ ተናገረኩ ይሄው ጸልዩ ነው ያለ ምን ሌላ አዲስ ነገር ተናገረ። ስለ ጸሎት የሚያስተምር ዲያብሎስ ነው። ልባችሁን እንድትከፍቱለት እኮ ነው ይሄን የሚናገራችሁ። ሌላውን እኮ ነገር ሁሉ ሰብስቦ ለማስገባት ሔዋንን እኮ መጀመሪያ ላይ እኮ የተናገረ እኮ ምን ብሎ ነው የተናገረ? የሰማይ የምድር ንግስት ሔዋን ሆይ ያለ ሔዋን ሆይ አንቺ የሰማይ የምድር ንግስት ሔዋን ሆይ ያለ ልቧ እንዲከፈት እኮ ከዛ በኋላ የሚላትን ነገር ሁሉ እንዲጭንባት እና ጾም እየጾመች አቃጠለችኝ ምናምን ድሮስ ነው ያቃጠለው ዋንዞ አንተ ነህ የምትነግረን። ስግደት እየሰገደች ዲያብሎስ ስግደት ስለ ስግደት የምታወራ ዲያብሎስ እንዴት ስግደት ያወራ ይችላል? ሊያስተምረኝ ይችላል። የሚያስተምረኝ ቃሉን ወንጌሉ ነው። በር ግን እንድትከፍቱለት ግን መግቢያ እንዲኖረው ግን ስለዚህ ሰይጣን እንድታዳምጡ ያደርጋል። የመንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር እንደሆኑ መርምሩ የሚለው ይሄን ማለት ነው። የሚገርማችሁ ነገር መልካም ቃል እግዚአብሔር ከምትማሩባቸው ሰዎች ራሱ እንድትጠሏቸው ያደርጓል።
እንድጠሏቸው የሚያደርጉ ማለት ነው። መልካም የሚያስተምሩትን እንድጠሏቸው ጠንቋይ አድርጎ መሳል የአጋንንት ትምህርት አስፈላጊ አይደለም ስትሉ በጥንቁልና መፈረጅ ጠንቋዮች ናቸው ይላሉ። አባይ ከሌ እኮ እንዲህ የሚለው እኮ ሌላ ነገር ስላለችበት ነው ብሎ ማለት እና ሰይጣን ኧረ ማስተማር የለበትም ሲሉ አይ እቺንማ የሚሉ ጠንቋዮች ናቸው ብሎ እንዲፈረጁ ማለት ይሄ መንፈሳዊ ህይወታችን እንዲደቅ ማለት እና ሌሎች ሁሉ የማይሰግዱ ሌሎች ሁሉ የማይጸልዩ ሌሎች ሁሉ ዝም ብሎ ኋላ የቀረ ሆኑ ግን እሱ ብቻ በቃ ለስግደት ጊዜ ያለው የሚስማው በቃ የሚጸልይ አድርጎ ሁሉ እንዲሰጥ በትዕቢት ተነፍቆ እንዲወድቅ ያደርጋል ዲያብሎስ። መልካም ነገሮችን ማድረግ ሳድርጋቸው ከሰይጣን አለመሆናቸው ግን መጀመሪያ ላይ ነው። ብትሰግድም በትዕቢት ከወጠረህ ምን ዋጋ አለ? ብትጸልይም ጸሎት የጸለይከው ጸሎት ለትዕቢት ምን ትርጉም አለው? ስለዚህ ዲያብሎስ ተጠቀመበት እንጂ የውላችሁ ጽድቅ የመሰለ ኃጢአት የሚባል ይሄ ነው። ብዙ ሰግዳችሁ ከዛ ደግሞ የታባቷና የቀለ 10 ስግደት እንኳን ማሰግድ ደግሞ ይችላል 15 ስግደት እንኳን ማሰግድ ይችላል ከኔ ጋራ ስግደቱን እኛ ብቻ የተቆጣጠረው ጸሎቱን ሁሉ እኛ ብቻ የተቆጣጠረው አይነት ስሜት የሚያሳድር ዲያብሎስ ነው። እውነተኛው መንፈስ የሚያሳድርብን እንሰግዳለን የሰገድነው ሁሉ አይመስለንም። አሁን እኮ ከሰው ያነስኩ ነው የሚያስብለን። እንጸልያለን እኔ ደካማው እንድንል ነው ያደርጋል። ተዋቸው እነዚህ አንድ ቀን እንኳን ሰግደው የማያውቁ ደግሞ እንዲህ ሲሉ ተሰማቸዋላችሁ እየተባለ የቤተክርስቲያን አባቶችን ያህል እንግዲህ በምንኩስና ህይወታቸውን የሚያሳልፉትን ሁሉ በሌላ መንገድ እንዲታዩ አድርጎ ለዲያብሎስ ግን አይናችንን ጆሮአችንን ከፍተን እንድናዳምጥ ችግር የለውም እየተባለ ምንም ባልበት እንዲህ አይነት መንፈስን አለመለየት ትልቅ ድክመት ያመጣል። ስለዚህ መንፈስ ከየት እንደሆነ መመርመር መንፈሱ ሁሉ አትመኑ፣ ነገር ግን መናፍስ ከእግዚአብሔር መሆኑ መርምሩ። ለይቶ የማወቅ የሚችልበት አቅምና ትምህርት እንዲኖረን እግዚአብሔርም እንዲያግዘን በደንብ መማር ያስፈልጋል። ግልብ የሆነች ዕውቀት በቃ ትንሽ ነገር ወስደን በቃ እንትን ያደርገናል ማለት። ስለዚህ በደንብ መማር በደንብ ማወቅ እና የዲያብሎስንና የእግዚአብሔር መለየት እንችላለን። እንተና ተገለጠለች ተብሎ ሌላ ኃጢአት የሚያሰራ ነው። ስለዚህ የሆነ ነገር በውስጣችሁ ቢመጣ የሆነ ነገር መልካም መስሎ ቢታያችሁ መልካምነቱን መርምሮ ማየት መልካም ነው። አለዚያ ግን ወደ አንዱ መውደቅ ይመጣል። ማናት እኔ በቤተክርስቲያን እግዚአብሔርን አላገኘሁትም ነበር፣ አሁን በዘፈኑ በኩል ነው ያገኘሁት አለች የተባለ ጭፈራውና ዳንሱ ላይ ነው ያገኘሁት እግዚአብሔርን አለች ነው የሚባል ነገር እየሰማሁ ነበር። ተሳስቶ ከሆነ እግዚአብሔር የሚገኝበት ቦታ እዚያ ነው ብላሰብ ብሩክ አባ እንጦንስ ምን ይላል መሰላችሁ? ከጸጋዎች ሁሉ ይላል ጸጋ ሁሉ መልካም ነው ካለ በኋላ ከጸጋዎች ሁሉ የሚበልጠው ግን የመለየት ጸጋ ነው ይላል። ከጸጋዎች ሁሉ የሚበልጠው አባቶቻችን ዲያብሎስ ቅዱስ ገብርኤል መስሉ እንትን መስሉ ምናምን ይፈተናቸዋል። የለም አይቀበሉትም። ስለዚህ ከጸጋዎች ሁሉ ጸጋ ሆኖ ምንድነው ከተባለ